የእናት ማተብና የዘመኑ እሳት እንኳን መኖር ቀርቶ መተንፈስ በከበደበት በተቀጣጠለ ኑሮ ጣራ በነካበት ሰው አንገቱን ደፍቶ ልሙት በሚልበት የአይኔ ርግብ ኑዛዜ ትዝታሽ ትኩሳት ሆነብኝ። የወገብሽ መቀነት ፈተል ከጥልቁ ገደል ጠራኝ። አረንጓዴ ቢጫ የታሪክ ዝናርሽ የማሌባ ደፍሮ ተፈታ ወገብሽ። ማን ይሆን ያገር ክብር ማተቧን የበጠሰው? ያንን የወርቅ መከራ ማን ነው በሳት የለወሰው? ድሮም እኮ ክርስቲያን ቀልጦና ተፈትኖ እንደ አብርሃም መስዋዕት መከራ ማዕበል ታሽቶ በእናት ጽናት ማህፀን ባለት ላይ ተመስርቶ ዘመን ይሻገራል በሳቱ ነበልባል አልፎ። አሁንማ ወፍጮው ድምጹን አጥፍቷል፣ ጉተራው ባዶ ቀርቷል። የሰው ፊት በጭንቀት ታውኮ የደግነት ምንጭ ደርቋል። ኑሮ እሳት ሆኖ ሲቃጠል ትውልዱ መውጫ ሲያጣ ባዶ እጁን ቆሞ ያያል የመከራ ቀን ሲመጣ። ግን የጠፋው ቢጠፋም የአባቶችሽ ጽናት እምነት የእናትሽ ምርቃት ካለ ያንቺስ ወገብ አይደለም በቃል ኪዳንሽ ከታሰረ? ደግመሽ አሰርተሽ ልበሹ ያንገትሽን ማተብ በዝናርሽ ታጠቂና ይራቅ የዘመኑ ሀሳብ። የመከራ ቀን አልፎ እሳቱ አመድ ሲሆን በእናትሽ ምርቃት ጽናት መልሰሽ ታያለሽ ጽዮን። ያው መሰል ዛሬ ስዋ የሚቀዳው ሴትም ቀረ ዋና ምን ውሃው የሚቀዳው ሴት ቢመጣ ምን ልታረገው ነው? ምን ልታረገው? አጋጋጋ ኧረ ምንም አላረገው። አንተ እንደው ሰውም እንትን ሲልብ ወሬም ሰምቼብሃለሁ ተሰው በዚህ ወንዝ ለወንዝ እንደሰደ እየተከሰከስከ በዚህ ውሃ የሚቀዳው ሴት ጀንጅ ነው ጨርሰዋል መሰለኝ። ሁሉን ጀንጅ ነው አንተኛ ምኑን አገባልኝ እኔ አንተ ማን ነው እንዲያሚል ደግሞ ምን አይነት ሰው ነው? አረ ሰምቻለሁ። ተለው ላይ እዚህ መጥቼው ካለው አንተ እዚህ ወንዝ ተለው ላይ ውሃ የሚያጠጣ ራሱ እንደው ያ ትንሽ ወንድሜ ነው እንጂ እዚህ መጥቼ ማለት አይ ሰምቻለሁ። የሰው ነገር ይው እንግዲህ በዚህ ውሃ የሚቀደው ሴት ዛሬ ሲደፈርግ ቀረ ምን ሆነ የምትል ቀርታባ አይደል? ኧረ አይደለም በዚህ ውሃ የሚቀዳ ሰው ይመጣል ብሎኝ ነው እንጂ እሱ መጥቼ ማለት በጣም ምን ልታረገው ነው? ዋ እንዴስ ለከውቴ በጎማው እንዲሰጥበት ነው አለ። ስለዚህ በድንጋው ስር ለስር እያዘሉ አኛ በጎማው እንዴት እንደታፈልቀጥ ነው? በጎማው ምን አገን ታጠጣጣው? በጎማው ሳፋ አረግላችኋለሁ። ሳፋ አና ሳፋ ተመጣጣ ሳፋ ማንትቻለው እዛ ላይ ቀርቶ ነው ነው እሱ ሰምቻለሁ። እኔም አንተ ውሸታም ሰው ነው ያወጋህ እንጂ። አረ ውሸታም መስማር በዚህ እንደተጠየቀ ተከሰከ። እሺ ማን የነገረህ ንገረኝ። ምን ያረግልሃል?